እንዴናችሁ እንግዲህ ቤተሰቦቻችን ዛሬ ትንሽ ጠጠር ያለች ሀሳብ ነው ይዘንላችሁ የመጣ ነው። በተለይ ለአባባና ለአኑሻ ከባድ ሀሳብ ነው ይዘን የመጣ ነው አይደለ? አሁን ለመናገር እንደዚህ ይሆናል ብለን አልጠበቅንም ነበር። ሆነ ለመናገር ያው ያያችሁ አንዳንድ ነገሮች አሉ። ሆነ ለመናገር አባቴ ምንድነው ሊቀላቀል ነው ላውራ ነው። እሺ ምን ማድረግ እንችላለን? ለምን ደም ተብለው ምን ማድረግ እንችላለን? ምን ማድረግ እንችላለን? ያው እንግዲህ በዚህ ጊዜ ይሆናል ብዬ አላሰብኩም ነበር። እኔ ሆነ ለመናገር አመንክ እንዴ? አምናል እንዴ? ያው ያለው ነገር አመነ ገና ሳይወራ የሚታዩ ነገሮች ምናምን ብዙ ነገሮች ስላሉ ብቻ ያው ከባድ ነው። እስቲ አኑ ላንተ ከብዶሃል ላንተ እንግዲህ ቤተሰቦቻችን በተምብኔሉም እንግዲህ ቤተሰቦቻችን አልነገርናችሁም። በዛሬ ቪዲዮ ኤሚ ማማ ሁለተኛ ልጅ ቼክ ለማድረግ ከእናንተ ጋር ቼክ ለማድረግ መጥቻለሁ ማለት ነው። ውጤቱ ምን ሊሆን እንደሚችል ማናችንም አናቅም። ግን አባባ በጣም የጠረጠራቸው ብዙ ነገሮች አሉ። ያው ለመናገር ቤተሰቦቻችን የሚታዩ ነገሮች አሉ። ፕላስ በአሁኑ ጊዜ ያዩዋቸው ነገሮች አሉ። አሁን ብዙ ነገር ታያለች። ብቻ ማሳያችሁ ብዙ ነገሮች አሉ። አሳያችኋለሁ ብዙ ነገር የጠረጠርኩበት ነገር የምትላቸው ነገሮች አሉ። እሱን እነግራችኋለሁ። ያ ስላለ እንግዲህ ዛሬ እንግዲህ በካሜራ ከእናንተ ጋር ሆነን እርጉዝ አልሆን ውጤቱ ምን ሊሆን እንደሚችል አብረን እናያለን ማለት ነው። እስከ መጨረሻው ሰዓት ድረስ አብራችን ሁኑ። ይህን ቪዲዮ ላይክ አድርጉ፣ እንዲሁም ደግሞ የኤንዴሚ ሰብስክራይብ በላቸው። ሰብስክራይብ ያደረኩት ገዝቻለሁ። ስለዚህ አብረን ቼክ እናደርጋለን እና ደግሞ ሪያክሽናቸውንም እስቲ ዮዬ ምን እንደሚያስብም እንጠይቀዋለን። የት አስቀምጬው እንደሆነ ጠፍቶብኝ እየፈለኩት ነበረ። አብረን ቼክ እናደርጋለን። እንደገዛውም አላወቅም። አልሰማህም አንተ ጉድህን። አኑ ምን እየመጣብህ እንደሆነ አላወቅም። አላወቅም አይደለ? እዚህ ጋር ቁጭ በል። ቅፍን አድርገህና አብረን እንከታተል። ይኸው መቶት ነበር አባቴ። አየዋ ይሄን ውጤቱን ከአባባ ጋር ጠብቅና። እሺ እንደ ልጅ አባባ አንተ ምን ታስባለህ? ምን አስባለሁ? ምን የሚሆን ይመስላል? እኔ እንጃ። እንግዲህ ያየኋቸው እኔ ነራኑ ብዙ ነገሮች አሉ ነው ለመናገር ያየኋቸው ነገሮች። እንዳልኳችሁ ኢንትሮ ላይ አማርኛ አብዝታለች። አማርኛን ያው መቻልኩክ ላሳያቸው ለመናገር ማያምራት በቃ ይሄ እርግዝና አይነት ነገር ነው ማለት እንደ ሰው አንዳንድ ሰው የሆነ ነገር አለ። እሷ ቦለቄ አማርኛ ትላለች። ያው አሁን ቦለቄ ስለበላ ቦለቄ አማርኛ ትላለች። ቦለቄ ይቀበልልኝ ትላለች። ከዛ ደግሞ ቆቀር አማርኛ ትላለች። አትበላም ግን ይሰራል እንትን አትልምና ያ የሆነ እንትን መች ነው ማልበላው? ይበላለሁ። የዛኔ መች በላ ነበር። የመጀመሪያ ጊዜ ጭራሽ አልበላም።